ከአማራ ልዩ ኃይል ጋር በመተባበር ኦነግ ሸኔንና ጸረ ሰላም ኃይሎችን ሁሉ እንደሚታገሉ የኦሮሞ ብሔረሰብ አስተዳደር አባገዳዎችና የሃይማኖት አባቶች ተናገሩ። በኦሮሞ ብሔረሰብ አስተዳደር የሚኖር ህዝብ ሁሉ ከአማራ ልዩ ኃይል ጎን በመሆን ሰላሙንና ልማቱን የማስቀጠል ኃላፊነቱን እንዲወጣም የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ አህመድ አሊ አሳስበዋል። በቀለ ተሾመ ዝርዝር ዘገባውን ከቦታው አድርሶናል። አሸባሪው ኦነግ ሸኔ ከጥፋት አባቱ ትህነግ የተሰጠውን የጥፋት ተልዕኮ በመቀበል በአማራ ክልል ኦሮሞ ብሔረሰብ አስተዳደር በርካታ ችግሮችን ሲፈጥር ቆይቷል። ኦነግ ሸኔ በብሔረሰብ አስተዳደሩ የሚኖረውን ህዝብ የተለያዩ መከፋፈያ ዘዴዎችን በመጠቀም ህዝቡ ከአማራ ልዩ ኃይል ጋር እንዳይግባባ የማድረግ ስራውን በስፋት ሄዶበታል። በማወቅም ሆነ ባለማወቅ አንዳንድ ግለሰቦችም የሱን የጥፋት ዓላማ ተቀብለው በመስራት ህዝቡንና የአማራ ልዩ ኃይልን ለማጣላት ሲሰሩ መቆየታቸውን እንደተረዱ የኦሮሞ ብሔረሰብ አስተዳደር አባገዳዎችና የሃይማኖት አባቶች ተናግረዋል። ሌላ አመለካከት ያለው ይሄንን ህዝብና እንትን አጋይቶ ጊዜ ማራዘም የሚፈልገዋል። ግን አሁን አመለካከቱ እንደዚህ ታደርጎ ልዩ ኃይል እንደ ጥፋተኛ አድርጎ አንድ አሉባልታ አወርቶ ህዝቡ ውስጥ ስለቀረጸ ነው ይሄ ነገር የሚሆነው እንጂ ልዩ ኃይል እኮ እስከ ድንበር ድረስ እስከ አፈር ሀገር ድረስ እዚህ ውስጥ ሄዶ የህግ በላይነትን ያሳየው። እኛ አንድ ህዝብ ነን፣ እነሱም የኛ ናቸው፣ እኛም የነሱ ነን። ፖለቲከኛ ነው የሚያጣላ እኛ ወጣታሉ በሚሉ ሳስም ብለን መጣላት አለብን። ዛሬ ላይ የነበረውን ችግር በማስተካከል ከአማራ ልዩ ኃይል ጋር በመሆን በቀጣይ ኦነግ ሸኔንና ጸረ ሰላም ኃይሎችን በመታገል ሰላማቸውን እንደሚያረጋግጡ የኦሮሞ ብሔረሰብ አስተዳደር አባገዳዎችና የሃይማኖት አባቶች ገልጸዋል። እኛ ልዩ ኃይልን አንቃወምም፣ በልዩ ኃይል እንደሰታለን፣ አብረን እንሰራለን። ለዚህ ደስተኛ ነን። ሌባውን ሌባ ብለን አንድ ላይ ማለት ነው፣ ደህናኑም ደህና ብለን እንደማንኛውንም አብረን መኖር ፈቃደኛ ነን። እኛ ምንም ችግር የለንም ልዩ ኃይል ጋር። አሁንም እኛ ጋር ብንሆን እንኳን ያጠፋውን አካል ወደ ህግ እያቀረበ ያላጠፋም ደግሞ ይሄ ያላጠፋም እያል አንድ ላይ መኖር ነው። ህግ በላይነቱ በዞኑ ላይ ይከበር። እኛ አሁን ሸኔ ያለ በአገራችን ላይ በሐሳባችን በጸሎታችን በሁሉመናም እየረገምንም ነው እያመለከትንም ነው። ሁሉም አቅም ያለው ሄዶ የተጋፈጠና ያዘ ነው። ስለዚህ ለህጉ በጣም ተቆርቋሪ ነን እኛ። የህግ በላይነቱ የአማራ ልዩ ኃይል በክልሉ ካሉት ብሔሮች የተውጣጣና በህግና ስርዓት የሚመራ ኃይል ነው ያሉት የአምስተኛ ሬጂመንት ሻለቃ አዛዥ ኢንስፔክተር ምትኩ ሙሉነህ የኦሮሞ ብሔረሰብ አስተዳደር ህዝብንም እንደማንኛውም የአማራ ክልል አካባቢዎች ሁሉ የፖለቲካና ማንነት ልዩነት ሳይፈጠር ሰላሙ እንዲረጋገጥለት እናደርጋለን ብለዋል። እኛ የምናገለግለው ገለልተኛ ሆነን የማንም ብሔር ደጋፊ ሆነን እንደማናገለግል መግለጥ ፈልጋለሁ። ነገ በኋላ ስራችን በተግባር እናሳያለን። ነገ አይደለም የዞኑ አመራር የዚህ የዞኑ ህዝብ የሚያመሰግነውበት የሚያኮራ ስራ እንሰራለን ብዬ ነው መልእክት ማስተላለፍ ፈልግ። እኔም ከኔ በታች ያለውም በዚህ የታነጸና በዲሲፕሊን የታነጸ የአማራ ክልል ልዩ ኃይል ህዝብ የቆመ መሆኑን የዚህ ዞን ሊረዳልኝ ይገባል። አሸባሪው ኦነግ ሸኔ የአማራ ልዩ ኃይልና ህዝብን ለመለያየት የጥላቻ አጀንዳ በመቅረጽ ሲሰራ ቆይቷል ያሉት የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ የብሔረሰብ አስተዳደሩ ህዝብ ይህን ሴራ ተረድቶ ከልዩ ኃይል ጎን በመሆን ሰላሙን የማረጋገጥና ልማቱን የማፋጠን ኃላፊነቱን ሊወጣ ይገባል ሲሉ መልእክታቸውን አስተላልፈዋል። ለሰፊው ህዝባችን በተለይም ለኦሮሞ ህዝብ ማስተላለፈው መልእክት ልዩ ኃይላችን የኛም ልጆች ጭምር ያሉበት ኃይል ነው። የክልላችን ኃይል ነው። የሰላማችን አቅም ነው። የልማታችን አቅም ነው። ስለሆነም ከዚህ ኃይል ጋር መተባበር፣ መደጋገፍ ለሰላማችን ጠንቅ የሆኑ ማንኛውንም አመለካከቶችን፣ ተግባሮችን በጋራ እንድንታገል በዚህ አጋጣሚ መልእክቴን ላስተላልፍ እወዳለሁ። የአማራ ልዩ ኃይል ከብሔረሰብ አስተዳደሩ ህዝብና ከሌሎች የጸጥታ ኃይሎች ጋር በመሆን የሰላም ማስከበር ኃላፊነቱን እየተወጣ ይገኛል። ለአማራ ሚዲያ ኮርፖሬሽን በቀለ ተሾመ ከኬሚሴ